መከራ እንዲህ ብዬ እርቦኝ ተጠምቼ ተሰድጄ ደክሜ ምንም ነገር አላገኘውም ስትል የታባክ ይልሃል። ውስጥ ቁጭ ብሎ ሰርቼልሃለሁ ይላል። ያንተን መረጃ በአንተ ራስህ እየሰጠኸው እልህ ይጀምራል። አሁን አንዳንዱ በቃ የማይናገረው ነገር የለም እና ብዙ የሆኑ ችግሮችን ሲደረድር አሃ ለካ ብዙ ሄጃለሁ፣ እንግዲህ ወዲህ የቀረኝ መግደል ነው ይላል። መግደል ነው እንግዲህ የቀረኝ እያለ የግድያውን ፕሮግራምና እቅድ በአንተ ውስጥ ስልት የተሞላበት አካሄድ መሄድ ይጀምራል። ስለዚህ ቃሎቻችን የተበተኑ እንዳይሆኑ መንገዶቻችን የሚያሳዩ መሆን አለበት። ሃይማኖትን የሚያሳዩ ቃሎች መሆን አለባቸው። እግዚአብሔርን የሚናገሩ ቃሎች መሆን አለባቸው። አምላክን የሚናገሩ ክብሩን የሚናገሩ ቃሎች መሆን አለባቸው። በአነጋገራችን ውስጥ ያሉት ድምጾች የሚቀጥለውን መሰረትና የትውልድን ጠባይ ያሳያሉ። ዝም ብለን የኖርንባቸው ድምጾች ዝም የተባሉ ድምጾች ናቸው። ዝም በቃ ሁሉ ቦታ ላይ ዝም ምን የምትባለው ሁሉ ስፍራ ላይ ማንም አያደምጥህም። የእግዚአብሔር ሞገስ ከሌለ የሚያደምጥ ሰው የለም። ሁል ጊዜ ችግር የምናወራ ከሆነ ለሰይጣን መሰረታዊ የሆኑ ሚስጥሮች አወጣን ማለት ነው። አንዳንዴ አይነ ጥላው ከአንስተ ህይወት ውስጥ ሆኖ የሚሰማው ነገር አለ። ያንተን ነገር መከራ አይቼ እንዲህ ብዬ እርቦኝ ተጠምቼ ተሰድጄ